ነው አድናቂህ ነኝ። ያው እኛ የመዳም ቅመሞች እንወድካለን እናከብርካለን። ካንተ ብዙ ነገር ተምረናል። እኔ የዛሬ 8 ዓመት ስደትን ስሞክር የመጀመሪያ ጊዜ ከጓደኛዬ ጋር በአንድ ኤርፎን ስንሰማክ የነበር ስልክ ስለማይፈቀድልን እና ካንተ ጋር ብዙ ትምህርት ወስደናል። በተለይ እንደዚህ በአጭበርባሪ ወንዶች ምናምን እንደዛ ያለንን ብዙዎች ትምህርት ወስደናል። ግን አንዳንድ ነገሮች ስላንተ ነጥብ ሲጠሩ ምናምን እኔ ያሳያመኛል። አንተ እኮ ብዙ ዋጋ ከፍለሃል ለመዳም ቅመሞች፣ ያልሆንከው ነገር የለም። አስታውሳለሁ የዛሬ 8 ዓመት እየሰማሽ ከሆነ የደሴ ልጅ ካለሽ ኩዌት ላይ ትኖር ነበርና በአንድ ኤርፎን ለሁለት ነበር የምንሰማ። ከአንድ አልጋ ላይ እንኳን ተኛ አይፈቅዱልንም ነበር። ግን ሁሌ የምንከታተልክ ነበር። ያኔ የቱ ነው የነበረክ? ሰው እንዲበለፋበት ምስክርነት ሲሰጥ ደስ ይላል። ብዙ ነገር ከሳምዬ እኔ ብዙ ትምህርት ወስጃለሁ። ትክክል ነበር። ግን አንዳንዴ ሰው ነሽና መቼም ጊዜ ደግሞ የሚባል ነገር አለ። የተረገበገበ ጊዜ ያው አሁን እኔ እውነቴን ነው የምነግራችሁ። እኔ አሁን እንደው እህቶች ከገባቸው አሁን መንቃት አለባቸው። ከባድ ጊዜ ላይ ነው ያለው። አሁን እንደ ድሮ የሆነ ነገር እኮ አስታመሽ የምታልፊው ነገር አይደለም። አሁን ከባድ ነው። ዋጋ ብቻ አይደለም ህይወትሽን የሚነጥቅ ችግር ላይ ነው የደረስነው እና በጣም በተለይ አሁን በቃ ከምንም በላይ መራር መሆን አለብን። ይሄ በዙሪያችን የተከበበን ነገር ሙሉ በሙሉ ማስወገድ ነው ያለብን። ሙሉ ለሙሉ እንዲህ ሳንል በቃ ዜሮ ማድረስ አለብን። ዜሮ ማድረስ ሳሚ ጤና ይስጥልኝ። ደህና መሻችሁ? እንዴት ነሽ? ደህና ነሽ? ይሰማል ሳሚ? ይሰማል። ሁላችሁም ሰላም ብያለሁ ከላይ እስከታች። ሳሚ ሰላምታችን አባታችን ወንድማችን ኑርልን እና እድሜ ጤና። ሳሚዬ ይቅርታ በኮሜንት አልተቻለችም እህት ያልተቻለችም ይሉኛል እና የሳሚ ትምህርት ነው እንደዚህ ድፍረት የሰጠኝ። እሺ ሳሚ ይሰማልሽ? ኑርልን እንዳንተ አይነቱን ደግሞ እሺ ያብዛልን። እሺ ኑርልን። እኔ በሰገድኩበት ሁሉ ዱአ አረግልሃለሁ። እኔ ማቀፍ እዚህ ጋር ዩቲዩብ ላይ ነው እና እኔ ሰው የሆንኩት በሁለት እግሬ ቆምኩት አንተ ነው። ምናልባት ሌሎቹ እድል አግኝተው እዚህ ጋር ላያወሩ ይችላሉ። ግን ብዙ ተቀየረ ሰው አለ ባንተ፣ ብዙ በዙሪያ ብዙ እና ሳሚ ለአንድ ቀን ራሱ እኛ የመዳን ቅመሞች ለአንድ ቀን ራሱ አንተ እንዲከፋ አንፈልግም። ትናንትና አስገባኝ ስልህ ወጣ ማለት ነው አጋጣሚ እና የአብርሽን ቁጥር ፈልጌ ነበረ ወይ በውስጥ ማን ይጽፍልኝ እና ፕሮፋይል ላይ ቁጥር ያለላችሁ እኔ አሁን ያለሁት ዱባይ ነው። የዱባይ ቁጥር ያለላችሁ እዛ በዱባይ ቁጥሬ እንትን በሉ። ሌላ አንድ ነገር የሚነግራችሁ ነገር ነው። ሚውት አድርጉት ሌሎቻችሁ። ይኸውላችሁ ምን አለ መሰላችሁ አሁን የሆነ ነገር እጃችሁ ላይ አለ ማለት ያ ነገር አለ ማለት አይደለም። በመቼ እንደምታጡት መቼ ህይወታችሁን ነፍሳችሁ ከውስጣችሁ መቼ እንደምታመልጥ አታውቁት። አሁን ላይ ነገ የኔ ነው ብለሽ የምትተማመኝበት ነገር የለም። ከቻላችሁ አስመሩበት። አታርፉ። በቃ ይሄ የታጠረ ዙሪያው ላይ አጥረው አፍነው አይዞሽ በርቺ እንደዚህ ነይ እኔ ጋር እዛ እያሉ የሚሏችሁን ሰዎች አትስሟቸው፣ አይጠቅሟችሁ። አሁን
ትክክል ነው ብለሽ ያመንሽው ነገር ነገ ጧት ትክክል ሆኖ ላታገኙ ትችላለሽ። እውነቴን ነው የምነግርህ። አሁን የሚሻለው ነገር ምን አማራጭ እንዳለ ታውቃላችሁ? የእውነቴን ነው የምነግራችሁ። አሁን ችግር መጥቶ ሳይቀድምሽ ቅደም መተሽ እግርሽን ጠልፎ ሳይጥል ላይ ሞት አመሰግናለሁ። እግሩን ጠልፈሽ ጣዩ፣ ባናቱ ትከዩ። እንደ እህታችን ዋጋ መክፈል የለባችሁ። እህታችን እኮ ቤተሰብ አለኝ፣ ልጅ አለኝ፣ ወንድም አለኝ ምኮራበት ይሄን ብላ ነበር በወቅቱ። የምትወደው ወንድሟ ነው እጇን የሰበረው በዱላ። የምታከብረው ወንድሟ ነው እስር ቤት ወስዶ የጣላት። በሰው ሀገር የቆየች እህታችን 15 ዓመት ከሰው ሀገር ቆይታ መጣ ልታርፍ ቤተሰቦቿ ጋር ስትሄድ ውሻ ነው የሆኑባት። ከዚህ በላይ ምን የሚያስተምራችሁ ነገር አለ? ከመነሳታችሁ በፊት ኢትዮጵያ ልትሄዱ ከመዘጋጃታችሁ በፊት መጀመሪያ ምን እንዳላችሁ ቼክ አድርጉ። እውነቴን ነው የምነግርህ። ዛሬ በጨካከን ዘመን የመጨረሻ ዘመን ላይ ደርሰናል። ማንም እኔ አምነዋለሁ ብላችሁ ያመናችሁ ሰው ሳይታመን ከቀረ ችግር ውስጥ ነው የምትገቡት። ለዚህ ነው እንዴት እናቴማ እንደዚህ ልታደርገኝ ትችላለች የምትሉት አላችሁ አይደል? እናት እኮ ነች እንዲያደርገች። የ65 ዓመት እናቷ ፖሊስ ጣቢያ ሄዳ እብድ ነች ብላ መሰከረችባት እናቷ። ያበደችው ግን ለማን ነበር? ብታብድ እንኳን ያበደችው እኮ ለነሱ ነበር። የታመመችው እኮ ለነሱ ነበር። ብዙ ነገር የሆነችው እኮ ለነሱ ነበር። እድሜዋን የጨረሰችው እኮ ለነሱ ነበር። ያለቀሰችው ጎዳና የወጣችው ለነሱ ነበር። እድሜዋን እንከታርገው ቀርጭፈው አሁን ቆይ ምንድነው የሚመለስላት? ቤት እኮ ምንም ጥቅም የለም። ብሯም ጥቅም የለውም እኮ እድሜዋን እኮ ነው የወሰዱባት። እድሜዋ እጇ ላይ የለም። አሁን እኮ እድሜዋ 40 ዓመቷ። የመን ማለት በረሃ ነው። አዛ 8 ዓመት ቆይታለች። ሳውዲ፣ ዱባይ፣ አሁን ደግሞ ኩዌት ልትነሳስተን ሆይ ብለን እንዳትሄጂ እያልናት ያለ ለማን አባቱ ብላ ትሰደድ? የወለደችው ልጅ እኮ ፍቅር ስላልሰጠችው ዞር ብሎ አላያት። እስር ቤት መጥቶም አልጠየቃት። አልቅሳ እንባዋ ደርቆ አሁን ይኸው አየር ላይ ያለች፣ ይኸው ፊታችሁ ላይ ያለች የታችን። ከሷ ካልተማራችሁ መቼ ልትማሩ? መቼ ሰው ልት አሁን እሷ አሁንም ሰው የሰራተኝነት ነው ኢትዮጵያ ውስጥ የሚሰራ። መቼ ነው ቆይቶች? እውነቴን ነው የምነግራችሁ። የትም ቲክቶክ ሂዱ፣ የትም ፈንጩ፣ የትም አሽቃብጡ፣ ግን እንዴት በእድሜያችሁ ትደራደራላችሁ? ሰው እንዴት በገዛ እድሜ ይቀልድ? እንዴት ከእግዚአብሔር የተሰጠ ምርጥ እድሜ ጊዜ ስጦታ አሁን የሚጸጽታት በእድሜዋ ምን ነው ትዳር ይዤበት ወልጄበት ሰውኝበት በነበር እያለች። አታልቅሽ እባክሽ። የማልቀስ የለቅሶ ሞጃ አትላኩ፣ ታዘጉብኛላችሁ እያልኩ ነው። ከቻላችሁ ኮፒ ሊንክ ሼር አድርጉት። ይዘጋል። በድንገት ነው የሚያቋርጡት። ለማን ብላችሁ እንዴት በዩቲዩብ በገዛ ሞባይሉ በገዛ እጁ ላይ ባለ ሞባይል አረብ ሀገር ባለ ኢንተርኔት ራሱን ያጣ። በጣም ደግሞ ከሚያሳዝነው ነገር ደግሞ እኮ ሰው እኮ ቀን ቲክቶክ ይጠቀም ችግር የለውም። አዳር ሌሊቱ ሙሉ ሽንት ቤት ረስታው ሽንት ቤት ያደረች ልጅ አለች። እዛው ላይቭ ቁጭ ብላ አስተከታተል። ወላ እውነቴን ነው የምነግራችሁ። ለኛው ብለህ ታሪውን አንዳንዴ ማዳሟ ስትመጣባት አሉ ምናምን ካምሳ አይት በገፍት ይላል ብለው ማዳሞች ጠጋ ሲሉ እጃቸው ላይ እንደዚህ አድርገው ይላል። ሞኝ ናቸው። ሰው እንዴት በገዛ እድሜ ይቀለኝ? ሰው እንዴት በገዛ ህይወቱ ይጫወትበት? በገዛ ስልካችሁ
ውድ ገዝታችሁ ርካሽ ነገር እያያችሁ እናት ተዋረደች በአደባባይ በቲክቶክ ማንም ነው ስለ እናትሽ ይግባላ። እናንተስ መች ትከበራላችሁና ና የአረብ ሀገር በየቀኑ የምንሰማው ስም። በነገራችን ላይ ከዚህ በኋላ አረብ ሀገር ያለ እህቶች እንደ ሻማ መቅለጥ የሚባለው ነገር መቆም አለበት። የምን መቅለጥ ነው? እነሱ ይቅለጡ ተፈለጉ ረጅ ያብላቸው እነሱ። እናንተ አትቀልጡ። አንቦጥቡጡና ውጡ፣ ዘንጡ፣ ውጡ። በድንገት ሄደሽ እንዴ ስማው ደበስ ቅዱስ አደም እዳችን ሳንመልስ መጣሽ? አው መጣው። ለምን መጣሽ? በቃ ባረረች ማዳም እና ሌላ ቦታ ልትሄጂ ነው? ኢንሻአላህ ሞክራለሁ። አሁን ግን በቃ ሌላ ስራ ስላለብኝ ዞር በሉ ካጠገቤ ብለሽ ማለት። ምክንያቱም አብደሽ ከምትሄጂ አይሻል? አብደሽ ከምትባይ ሳታብጂ ገና ጡቶሽ ዘል ሳይል ቂጥሽ ሳይረግብ ሄደሽ አሁን እኮ ኢትዮጵያ ውስጥ እኮ የምታማርጪው ሰው እኮ ሊኖር ይገባል። ከምርጫ ውስጥ ልትገቢ ይገባል እኮ አባቴ። ስንት አሁን እኮ የሚገርማችሁ እኮ አሁን እኮ ባል እኮ ፀጉር እየዳበሰ የሚተኛ ባል እኮ እድለኛ ነው። የብዙ እህቶቻችን ፀጉር እኮ ቁም ሳጥን ውስጥ ነው የሚያለው። እኔም ስደተኛ ነኝ፣ ግን በቅርቡ ወደ ሀገር ልገባ አስባለሁ። ግን ቤተሰብ ረብሻ ነው በአሁን ሰዓት የሚመጣበት አይደለም ምናምን ይላሉ። ያዥ እሱ ጋር ያዥልኝ። የምን ረብሻ ነው? እነሱን አፍሳቸው፣ እነሱን አጭዳቸው። ሁሉ ጊዜ እኔ ብዙ ጊዜ ቆይቻለሁ። በርግጥ እሄዳለሁ በየሁለት ዓመቱ የሚባለው ቦታ ላይ እነሱ እየበሉ አይደል እንደ እየኖሩ አይደለም እየፈሱ ተኝተው አይደል የምትልክላቸው ገንዘብ እኮ በደንብ እየኖሩ ነው። ለአንቺ ሲሆን ነው ረብሻ የሚሆነው። በየሁለት ዓመቱ ሄድና እዛ ሲሄድ በቃ ያጨናንቁኛል። አሁን በዚህ ሰዓት ምን ይሰራል ምናምን ይሉኛል። ተመልሼ ደግሞ እመጣለሁ። የልጆቻችን ችግራችሁ እኮ በሁለት እግራችሁ ቆሙ፣ ማንንም እንዳትስሙ። ሞትም ካለ በሀገር እኮ ችግር የለው። አዎ ከዛ በኋላማ ያንተን ምክር ከሰማሁ በኋላማ ምን አደረኩኝ? ሄድ በፊት ወንድሜ እንደዚህ በቃ እዛው እያለሽ ቢዝነስ እንስራ ቤት ግዢ ምናምን አለኝና እሺ ብዬ ሄድኩኝና አሁን እንግዛውና ከዛ ትርፈን እንሸጠዋለን አለኝ። እሺ አልኩኝ። ያ ቦታ ግን ህገ ወጥ ነበረ። ልክ ገዝቼ በመጣው በ5ኛ ወሩ ፈረሰ። በቃ ከዛ በኋላ ወደ ራሴ ተመለስኩኝና ራሴ ጋር የተወሰነ ቤተሰብ እየረዳሁኝ የተወሰነ ራሴ ጋር አስቀመጥኩኝና ከዛ ድንገት አምና ሄድኩኝና ለሁሉም ሳልናገር ቤት አገኘሁና ገዛሁኝ። ከዛ ከገዛሁኝ በኋላ ብርሽን ስንት ብር ነው ያለሽ ምናምን ሲሉኝ ካርታውን አሳየኋቸው። በስሜ ምናምን አዙሬ ይሄው ገዛሁ አልኳቸው። ከዛ በቃ ወንድሞቼ ምናምን ተበሳጩ። እንዴት እንደዚህ ታረጊያለሽ እኛን ሳታማክሪን ምናምን ተባለ። ዝም ብዬ አስቀምጬው ወደዚህ መጣሁ። ይቅርታ አድርግልኝና አንቺ እዚህ ሰው ሀገር ላይ አፈርድሜ ስትሰሪ እያማከርሻቸው ነው የምትሰሪው? ስራው እኮ የራስሽ ነው። ህመሙ የራስሽ ነው። ቁስሉ የራስሽ ነው። ድካሙ የራስሽ ነው። አንዳንዴ ትልቅ ችግራችሁ ለሰው ስታማክሩ ይኸውላችሁ፣ ትናንትና ፓንት ያልገዙላችሁ ሞዲስ ያልገዙላችሁ ምድረ ወለከፈት ሁላ ዛሬ አማካሪ ሆኖ ይመጣል። የኔ ቆንጆ እትዬዋ እንደዚህ እኮ ብታረጊ እንደዚህ ነው። ምን አገባ? አሁን ተመልሼ የፊኒሽንግ ስራ ይቀረው ነበረ። አጎቴ ስለነበረ አስጨረሰልኝ። አሁን ተከራየ። አሁን ፋሲካ ላይ ተከራየ እና አሁን እኔ 6 ወር ይቀረኛል። 6 ወሬን ጨርሼ እሄዳለሁ ብዬ በራሴ ወሰንኩኝ። እዚህ 10 ዓመት ሆኖኛል። አንድ ቤት ነው የምሰራው። ግን አሁን እሄዳለሁ ስል ወንድሜ ምን አለኝ? አንቺ ከመምጣትሽ በፊት 800 ሺህ ብር ከፍለሽ እኔን በፍሪ ቤዛ ሳውዲ ውሰጂኝና ከዛ በኋላ እኔ እየሰራው መልስልሻለሁ፣ አንቺ ወደ ሀገር ግቢ አለኝ። አሁን ይሄ ነገር ሶማሌ በግራ አትገባም። ለምን አትይ? በዚህ ተጣላን። እኔ ብሎክ አደረኩት። አሁን ግን አሁን ውስጤ ትክክል ነኝ ትክክል አይደለም የሚለው ጥያቄ ሆነብኛል ውስጤ። በሶማሌ በኩል ሳውዲ አረቢያ ቅርብ ነው በይና ሶማሌ ወስደሽ ዘቂቱ ይቃጠል ይንደድ አሸዋ ውስጥ ይከላ አንዳንድ ችግር ይኑት። አንቺ ይኸውልሽ አሁን እየተደረጋችሁ ያላችሁትን ነገር በ6 ወር ውስጥ ልመጣ ነው ስላልሻቸው በ6 ወር ውስጥ የማይፈጠር የማይመጣ ጉድ የለም። ገና ትሰሚያለሽ። አንቺ በቃ ረቻ ነው። እንዴት እንደዚህ በዚህ ሰዓት አሁን የሚመጣበት ነው? ወኛም መውጫ ቀዳዳተን ነው ምናምን እንደዛ ነው የሚሉት እናትና አባት ያሉ በህይወት። እነሱ ግን
በቃ ምን ይቀርሻል? መኖሪያ ገዝተሻል፣ በቃ ምን አስፈለገሽ ነይ ይላሉ እነሱ። እና ማንን ለመስማት ያለብሽ? እናትና አባትሽን አይደል እንዴ? በቃ እኔ ስሚ መቤቴ ማለት ጆሮሽን ድፍን አድርጊና ከቻልሽ ማለት ነው። የእውነቴን ነው የምነግርሽ። አሁን ለዚህ ህዝብ ማለት ነው ለዚህ ተምች ህዝብ አሚር በጥብጠሽ ጆሮሽን ድፈኝ እንዳይነሳ ወደፊት እንዳይከፈት ራሷል። ደንቆሮ ካልሆንሽ በስተቀር ሰው አትሆኝም። ደንቆሮ ነው ሰው የሚሆነው። እየሰማሽ በጣም ብዙ ነገር ነው በሽተኛ የምትሆኚው። አንድ ነገር ልንገርሽ፣ ኢትዮጵያ ስትሄጂ ብዙ ፈተና ይገጥምሻል። ጠብቂ ስትሄጂ ማለት ነው። እዚህ እናንተ መቼም ነፍሳችሁ መቼም ገነት ነው የሚገባው። ማዳም አልጋ ላይ የማዳም ቁም ሳጥን ላይ የማዳም ሶፋ ላይ ሽፎን እየለበሳችሁ ፎቶ ልካችሁ እነሱ ችግር ውስጥ ያላችሁ አይመስሏቸውም። ይሄን ቫዝሊን ተቀብታችሁ ይሄን ሎሽን ተለቅልቃችሁ ገብታችሁ ይሄን ፎቶ ልካችሁ ስትመጡ እንደዛ ነው የሚመስላቸው። እነሱ እኮ አይፈረድባቸውም። እውነቴን ነው። እነሱ እኮ እንዴ ለእናት ፎቶ እኔ አንዲት ብልጥ ልጅ ያደረገችውን ልንገራችሁ፣ ትምህርት ከሆናችሁ ከጠቀማል። ልጅቷ የኔ ተከታይ ነች። ሳውዲ አረቢያ ነው ያለችው። 12 ዓመት ነው ስደት ሀገር የቆየችው። የሚገርማችሁ 6 ዓመት ሙሉ አባቷ በጣም እናቴ ትሙት እግዚአብሔር ይስጠው አባት አንዳንዴ አባት እኮ ጋሻ ነው። መሬት ጉድጓድ እያስቆፈረች እህል ትሰበስብ ነበር። 16 አይሱዚ መኪና እህል ሰብስባ ጤፍ ሰብስባ ሽጣ ሀብታም የሆነችው። አሁን ደብረ ማርቆስ ላይ ሰላማዊት ሆቴል የሚባል ከሰማችሁ ደብረ ማርቆስ ላይ ይሷል። አሁን ብታተን ሸመነን ስትል አረብ ሀገር እንኳን አውሮፓ የቆየች ነው የምትመስለው። እጇ ላይ ወርቅ አለ ምናምን ሁሌ ባልብ ሰው የምታደርገው። እኔ ሂጄ 1 ቀን 2 ቀን ምሳ በልቻለሁ ተጋብዤ ወርዳ አረብ ሀገር ቆይታ ያም ሁሉም ሻሽቃ እሜቴ ማማዬ ምናምን ነው የሚሏት። አያችሁ ስትከበሩ ራሳችሁን ስታስከብሩ ጤፍ ሽጣ ነው ጤፍ ሰብስባ ጎበዝ። አረብ ሀገር መምጣታችሁን እኮ ልታስከብሩ የምትችሉት ራሳችሁን ሰብስባ። ገጠር ያላችሁ እኮ እድለኛ ናችሁ። ብዙ ነገር መሬት መግዛት ትችላላችሁ። ባዶ መሬት ለእርሻ ግዴታ ቤት መስራት የለባችሁ። የሆነ ነገር ማድረግ ትችላላችሁ። ጎበዝ ከሆናችሁ ማሳረስ ትችላላችሁ። እዚህ ቁጭ ብላ የምታሳርስ ልጅ አለች። አንድ ቀን ሳታሳርሱ ላታደርግ እህል ሰብስባ እዛም ትሰራለች እዚህም ትሰራለች። ምን አይነት እጭማ እቺ ፕላስ ጉራጌ ዘጎጃም ብያታለሁ። ምርጥ ጎበዝ ይኸውላችሁ ስትነቁ ብዙ እይታ አለ። እዛ የገጠር ሰው ሺሻጣ ይዘሽ ሄደሽ ግራ ከምታጋቢያቸው ምን አለበት ከብት ብታደልቡ በግ ብትገዙ። ዛሬ የአህያ ዋጋ ስንት ነው? እኛ እዚህ አህያውን እንቀረብ እንጂ አንድ አህያ ዋጋዋ ስንት ነው ዛሬ? አስባችሁ መናቅ የለባችሁም። ስራ ስሩ። ከዚህ ሆናችሁ የገጠር ልጆች አሳርሱ። ቦታ እህቴ ገንዘብ አንቺ ምናምን የሚሉሽን ሰው እዛ ከበር ማድረግ ትችላለሽ። ሰው መሆን ትችላላችሁ። ግን እናንተ አትሰሙ። ሰሩ ታጥቦ ጭቃ ነው። ያው ወፍ አሁን ስትሄጂ ላንቺ ላስጠንቅቅሽ፣ ተጠንቅቀሽ ግቢ። አንድም ብር ለማንም አትስጭ። ግን አሁን 6 ወር እንደጨረስኩ ልግባ? አይ አትግቢ። እና ምን ልትሰሪ ነው ታዲያ? ከዚህ ቁጭ ብለሽ አንቺ ሰው ግቢ አትግቢ ብሎ ነው የሚያስወጣሽ? አይ በቃ አንዳንዴ እንደዚህ በጣም ስሰማ ይጨንቀኛል። ቤት የሚከራይ ቤት አለሽ አይደለ? አዎ አሁን ተከራየ 7000 ብር ትርፍ። ዋና ቤቱ ሰርቪስ ቤቱ ገና አልተከራየም። አንቺ እኮ ሀብታም ነሽ። አሁን ታዲያ አረብ ሀገር ምንድን ነው የምትሰሪው? ጦርነት ነው እያሉሽ በቃ አሁን ብትመጪ ወጣም መውጣት መግባት አትችይም። በቃ አይምሮሽ ነካ። ትንሽ ተረጋጊ ምናምን። አንድ ልጅ አለች፣ በልጅነት የወለድኳት አንድ ልጅ አለችኝ። ግን ገና አሁን 29 ዓመቴ ነው። ግን ቶሎ እንትን ማለት እፈልጋለሁ። አሁን ሂጂና 4 ትወልጃለሽ። አንቺ አሁን 4 ምርጥ ከህፃኗ ጋር 5 እሷ ታሳድግሽልሻለች። ትንሽ አሁን መጀመሪያ ወልድሻት እናቴ እድለኛ ነሽ። ተንደላቀሽ ነው የምትኖሪው። ሀብታም ነሽ። መድኃኒዓለም እግዚአብሔር ያድልሽ። በቃ እንዲህ ነው መሆን ያለብሽ። አንቺ አሁን ህይወትን አሸንፈሻል። ይኸውልሽ ጦርነት ነው ተረጋጊ የሚሉሽ እያዳመጥኩኝ አንተን በጣም እሰማ ነበር። ከዛ በኋላ ነው እኔም ትኩረት ያደረኩት። ስትሄጂ ደግሞ አታማክራቸው፣ አትንገራቸው።
አሁን ለመሄድ ስታስብ ያለ 800 ሺህ ብር ላኪልኝና አንቺ ነይና እኔ ላኪኝ አለው። አዎ በቃ እናቴን አማከርኳት። አባቴን ሳማክረው የለኝም በይው በቃ የራስሽን ህይወት ኑሪ፣ እሱ ታላቅሽ ነው አንቺ ታናሹ ነሽ፣ ስለዚህ ምን አገባሽ አሉኝ እነሱ። አይ በቃ እናንተ ሁሉ ቤት ሽጠሽ የምትሰጫቸው ነው የሚመስለኝ ዝም ብዬ ሳስብሽ አሁን አባትሽ ስጭ ቢልሽ እኮ ልትሰጭ ነበር አይደል? በቃ ውስጤ እውነት ሰርቶ ይመልሷል ከመለሰው የሚለው እንትን እላለሁኝ። ያው እሱንም አጥዋለሁ ይሰራለሁ። እንኳን ብር ሊመልስልሽ የበላው አያስታውቀውም። ምጣቱን ቢከት ራሱ አይመጣም ወደ ላይ እንኳን ብር ሊመልስልሽ። ኢትዮጵያ ውስጥ ብር አይመለስም፣ ክልክል ነው፣ ነውር ነው። ራሱ ዶክተር አብይ ብር የተወሰዳችሁ አትመልሱ ብለዋል። ኦኬ እሺ አመሰግናለሁ እናትዬ፣ አንቺም በጣም አጠነከረኝ። እውነት እኔ በፊት እንትን ነበር፣ ግን ለካ እንደዚህ ሲሰማ በስማም ብቻ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። ውዴ መኖሪያ ማረፊያ የራስሽ የሆነ ነገር ካለሽ እኔ የምልሽ ቲቪ ነው። ተመስገን። እኔ እንደዚህ ኖረኝ ግን ፈጣሪን አላመሰገንኩም ነበር። አሁን ያንቺን ስሰማ ግን እግዚአብሔር ይቅር በለኝ አልኩኝ። እውነት አሁን እየሰማሁሽ ራሱ ፈጣሪ ሆይ ይቅር በለኝ ያልኩት። አማርራለሁ እንደዚህም እያለኝ ደስተኛ አይደለሁም። በቃ ዋናው ማረፊያ ነው ለሰው ልጅ ገባሽ? ማረፊያ ካለሽ ተመስገን ብለሽ ገብተሽ የራስሽን ህይወት መኖር። እሺ ቻው። ሰርግ ትጠሪኛለሽ ብዬ ዝም ብዬ የሚሰማኝ ስሜት አለ። ሰርግ እጠራለሁ ሳሚዎች የመጨረሻ በቃ አንቺ አሁን ገና 29 ዓመትሽ ገና ምንም የጎደለ ነገር የለም። የሚገርማችሁ እኮ አሁን በጥናት መሰረት እኮ አረብ ሀገር ነው ጸጉር ትክክለኛ ኦሪጂናል ጸጉር ያላቸው አረብ ሀገር ያሉ ልጆች ናቸው ተብሎ ኢትዮጵያ ውስጥ ምንም ምስጥ በልቶት ይሆን አላውቅም፣ በቀን በልቶት ይሆን አላውቅም። የለም እኮ ጸጉራቸው ይሄ እሷ እንኳን ኢትዮጵያ ገብታ ጸጉር የለም። አያችሁ አሁን ዊግ ብታረግ ግን ቆንጆዬ ልጅ ነበረች። ጸጉራችሁ እናቴ ትሙት በጸጉራችሁ ትመረጣላችሁ። ሸበላ የሆነ ጸጉር አላችሁ። በምናምን ቲክቶክ ላይ በምታዩት ነገር አሳድጋችሁ አንዳንዶቻችሁ ተሰርታችሁት እንኳን ቢያንስ እንኳን እሺ ጸጉራችሁ ብዙ ነው። አሁን ብዙ ጸጉር የሚታየው እናንተ ጋር ነው። ግን እንደዚህ አርገሽው አትጂ ነው ቦምባር ላይ ነው ይልሻል። ናፓር ነጋዴ መስላት ሄዳለች። አንዳንዱ እኮ እንደው እሷ ጸጉር እንደዛ ከተማ ውስጥ አይኬድም። እባክሽ ግፍ ነው። ምች ነው የሚመታሽ። እናመሰግናለን። ግን ሳሚ የምር በስመ አብ ፈጣሪ እሱ ይቆምልክ። ለኛ እንደቆምልክ ታስቅ እኮ ነው። ቀለዱብን እኮ በእናታችሁ ይሳቅን እንጫወት ፈታ ነው። ኧረ በስመ አብ እውነት ነው። አይ እናንተ ኧረ እናንተ እኮ በዳደረብን ቤተሰብ ታብታቧና ኮፒ ሊንኳን ረሱት እኮ አይ እዛ ይባላል። አሁን አንድ እጃቸው እዚህ ነው ያለው፣ ጆሮአቸው እዚህ ነው ያለው። አሁን ሌላኛው ጆሮ ሰው ሐሜት ዛሬ የሐሜት ቀን ነው። አሁን የሆነ ቦታ ሰው ይታማራል። እዛ ናቸው። አሁን ሁለት ጆሮአቸው ተለጥቆ ነው ያለው። አንዱ በዛኛው እንዲህ ብሎ አንዱኛው በዛኛው ተለጥቆ ነው ያለው። ሳሚ ምን አለ እዚህ ጋር አለ። ሳሚ ማንን እንትን አለ። እዛኛው ደግሞ እንትና ወይንሸት ጎበዝ እህት ናት። አዳምጣለሁ። እሱን በብዛት እከታተላለሁኝ ከድሮ ጀምሮ። ከዛ በኋላ ነው እንደውም በቃ ለምን የተወሰነ እንትን እያልኩ አልናገርም። ደሞዜን ሙሉን አልናገርም። በቃ እኔ እንደዚህ እኔ ነኝ የሆነ ነገር እዚህ ወጪንም የምሸፍነው ምናምን ኢንተርኔት የለኝም እላቸዋለሁ፣ እሞላለሁ ምናምን እላለሁ። በእርግጥ እግዚአብሔር ይመስገን እነሱም ብዙ አይጫኑኝም። ያው እኔ ግን አያስችለኝም፣ አግዛለሁ። ግን አብዛኛው እናቴ ጎበዝ ናት። እናቴ ሁሌ ትለኛለች ልጄ ማረፊያ አይኖርሽ፣ እኔ በህይወት እያለሁ ማረፊያ እንዲኖርሽ ፈልጋለሁ ትለኛለች። አንድ ነገር ልንገርሽ ማለት ነው ወሰን የለሽ ወይንሸት አንድ ነገር ልንገርሽ። አሁን ኢትዮጵያ ስትገቢ ይኸውልሽ ወንድሞችሽ በጣም ብር ይጠይቁሻል፣ ቦርሳሽ ይበረበራል፣ ወርቅ ይኖራታል ተብሎ ቦርሳሽ ይበረበራል። ይኸውልሽ ይሄ ሁሉ ማሰብ አለብሽ፣ ቀድመሽ መጠንቀቅ። ትልቅ ቁልፍ እዚህ ጋር ኃይለኛ ግድንግድ ቁልፍ ቆልፈሽ ሻንጣሽን ነው መንቀሳቀስ ያለብሽ። ይኸውልሽ ንብረቱሽን ጥንቃቄ አድርጊ። ዝም ብለሽ ውድ የሆነ ንብረት ገዝተሽ ሂደሽ እዛ የማንን መሳቂያ እንዳትሆኝ። ሰው ግራ ገብቶታል። እኔ የእውነቴን ነው የምነግርሽ። የገዛ ወንድሟ እቃዋን ጭኖ አዋሳ ይዞባት የጠፋ እኔ ማቀዋል በገባች ማግስት
በዚህ ታውቃላችሁ። ስለዚህ ሰው አታውቂውም። አንቺ ቆይተሽ ስለሄድሽ አሁን ነገሮች 10 ዓመት ቆይተሽ ስለሄድሽ ነገሮች ተቀያይረዋል። እናትና አባትሽ ለእናትሽ ሂደሽ በጣም ለምትወጃት እናትሽ ሂደሽ ይችን ዕቃ ሸጉጠሽ አስቀምጪልኝ ደብቂልኝ በይ። እናት መደበቂያ አታጣም። ወርቅም ገዛሽ ምንም ገዛሽ እዛች ጎሽ ድብቅ አድርጊ። ወጣ አትበይ፣ ተረጋጊ። አንገትሽን ድፍት ማድረግ ነው። ነገሮች ሲተካከሉ ድረስ ጸጥ ማለት ነው። አካውንትሽ ላይ ብር ካለ ቶሎ ቁም ነገር ላይ አዊ። ነገ አምጪ እያሉ ጉንዳን ከሚሆኑብሽ ቀጥ ብለሽ ቁም ነገር ላይ አዊ። አሁን ሰርቪስ ቤት አለሽ 7000 የሚከራይ ሌላም ደግሞ ገና ሌላ የሚከራይ ቤት ደግሞ አለሽ አይደል? የሊዝ ቦታ አለኝ 2010 ላይ የገዛው ሰንዳፋ አለኝ። በየአመቱ ካለሽ እሱ ብሩ ካለሽ ቶሎ ብለሽ ስሪበት እዛው ላይ ስሪበት። የሆነ ኤል ሼፕ ስሪበትና አከራይ። አባቴ መከራየት ነው የሚሻለው። በጭቃ በእንጨት ምናምን ስሪ ሞኛ ግዴታ